ሰላማችሁ ይብዛ እንደምናችሁ ሰላም ነኝ እግዚአብሔር የተመሰገነ ይሁን ዛሬም ብቅ ብያለሁ አጭር መልእክት አለኝ ይሄን መልእክት ላስተላልፍ ነው የገባው ዛሬ በውስጥ እግዚአብሔር ያኖረው ቃል በሚያናውጠው ነገር አትናውጡ ለማለት ነው የገባው ዛሬ ብዙ የሚያናውጡ ነገሮች እንዳሉ አውቃለሁ በህይወት በኑሮ በልጆች በአገር በብዙ አቅጣጫ የሚያናውጡ ነገሮች የበዙበት ጊዜ ምናልባትም የመጨረሻው ዘመን ከመሆኑ አንፃር ደግሞ ብዙ ፈተናዎች ብዙ ጭንቀቶች ብዙ መከራዎች ብዙ አሰቃቂ ነገሮች ብዙ ሞቶች ብዙ አደጋዎች እየተከሰቱ እንደሆነ እናውቃለን ከዚህ የተነሳ እውነት ነው የመጨረሻው ዘመን ላይ እንደሆነ እናውቃለን ግን መድኃኒቱ ምንድን ለሚያናውጠን ነገር ምንድነው ማድረግ ያለብን ካላችሁኝ በሚያናውጠው ነገር መናወጥ መፍትሄ ነው በያላምንም በሚያናውጠው ነገር መጽናት መቆም የበለጠ እግዚአብሔር አሸናፊ እንድንሆን ያደርገናል ብዬ አምናለሁ የሚያናውጡ ነገሮች ይኖራሉ እነዚህ የሚያናውጡ ነገሮች ተስፋ ከቆረጥን ከተናወጥን የበለጠ የልብ ተሰምቷቸው የሚናወጠው ነገር ይጨምራል ስለዚህ እኔም መከራችሁ በህይወታችሁ ስትራግል ያለባችሁ መከራ ጭንቀት ያለባችሁ ለዚህ መፍትሄው መናወጥ አይደለም በሚያናውጣችሁ ነገር ላይ መጽናት ነው ጠላትም የልብ እንዳይሰማው መናወጣችሁን አይቶ ሌላ ነገር እንዳይጨምርባችሁ መቆም መጽናት ከእግዚአብሔር ጋር መቆም መወገን የተሻለ ነው ብዬ አምናለሁ አንድ ምሳሌ ልንገራችሁ ሁለት ቦክሰኞች ነበሩ እነዚህ ሁለት ቦክሰኞች እየተጋጠሙ ያሉ አንደኛው መጨረሻ ላይ አሸንፎ ለሽልማት በቀረበ ጊዜ ንግግር ኢንተርቪው ሲያደርግ የፊት ጥርሱ እንዳለ ረግፎ ነበር በኋላ እቺ ጋዜጠኛዋ አንድ ነገር ጠይቋለች እንዴ መጀመሪያ እኮ ስትገባ ቦክሱን ከመጀመር በፊት ስትገባ ጥርስ ሙሉ ነበር እንዴት ነው የተሰባበረው ደግሞ አንድም ላይ እኮ መድረክ ላይ ወድቆ እንኳን አንድ ጥርስ አላየንም ያ ሁሉ ጥርስ የት ሄደ ብላ ስትጠይቀው የመለሰው መልስ ይገርማል አየሽ ያላስተዋልሽው ነገር አንዴ በቦክስ ሲመታኝ ጥርሴ ተሰብሮ ሲወድቅ ቢያይኖሮ ስደማ ቢያይኖሮ ይሄ ጠላቴ ልብ ተሰምቶት ቀጥቅጦ ያሸነፈኝ ነበር አንዴ ሲመታኝ ጥርሴን ሲያወልቀው ስውጠዋል ሁለት ሲመታኝ ሲያወልቀው ስውጠዋል ጠላቴ ልብ እንዳይሰማው ጥርሶቼን ውጫቸው እንጂ ስላልተጎዳው ወይንም ጥርሴ በቦክሱ ስላልተሰበረ አይደለም እንዲህ በማድረጌ ጠላቴን አሸንፌዋለሁ ታውቃላችሁ አንዳንድ ጊዜ ለመሸነፋችን ምክንያትኛው ነው ምክንያቱም በተሸነፍንበት ነገር ላይ ስናጉረመረም ጠላት ደግሞ እንዳጉረመረምን አውቆ እንደተሸነፍን አውቆ የበለጠ ሞር ችግር ጨምሮብን ይመጣል ስለዚህ ለሚያናውጥ ነገር መድኃኒቱ አለመናወጥ ይሄንን ሳስብ አንድ እግዚአብሔር ሰው አስተዋልኩኝ ይሄንን ከተናገርኩ በኋላ መልእክቴን እጨርሳለሁ መርደኪዮስ ብዙዎቻችሁ ታውቁታላችሁ የመርደኪዮስ ጠላት ደግሞ ታውቁታላችሁ ሃማ ነው ይሄ ሃማ የሚባል ሰው ድንገት በመርደኪዮስ ላይ ተነሳ እንዴት እንደተነሳ ማታውቁ ስገዱልኝ አለ አልሰግድም አለ ምክንያቱም አይሁዶች ለጣዖት አይሰግዱም ለሰው አይሰግዱም ስለዚህ ጠንካራ አቋም አላቸው ይሄን በማድረጉ ምክንያት መርደኪዮስ ባለመስገዱ ምክንያት ሃማ ይቆጣል ይናደዳል በመርደኪዮስ ላይ ይነሳል ያደረገው ነገር ምንድነው መርደኪዮስ መሞት አለበት ብሎ መስቀያ አዘጋጀ የሞት አዋጅ አወጀበት አያችሁ የሞት አዋጅ ታውጆ እንዴት ነው ሰው የማይናወጠው በህይወቱ ላይ ፍርድ ተፈርዶበት እንዴት ነው የማይጨነቀው መርደኪዮስ ግን አልተጨነቀም አላሰበም የሚገርማችሁ በመርደኪዮስ ላይ ብቻ አይደለም አዋጁ የታወጀው በጠቅላላ ባይሁድ ላይ ይሄ ሁሉ ሞት ታውጆ መርደኪዮስ ግን በጽናት ቆሞ ነበር ድሮ ያደርግ የነበረው ድሮ ይሄድበት የነበረውን አቅጣጫ አልቀየረም በአምላኩ ፊት ጸንቶ ቆሞ ታውታላችሁ ያ መቆሙ ሃማን ያናድደው ነበር ሃማ በጣም ብዙ መልካም ነገር ቢኖረው የመርደኪዮስ በበር ላይ ጸንቶ መቆም ያናድደው ያበሳጨው ነበር እንደውም ለሚስቱ ያላት ምንድነው ምን ክብር ቢኖረኝ ሀብት ቢኖረኝ ምን ይሰራልኛል መርደኪዮስ በበር ላይ ከቆመ ከጸናል የሃማ ዋናው አጀንዳው መርደኪዮስን ማናወጥ ነው ከመግደል አልፎ አናውጦ ይሄን ሰው ተስፋ ማስቆረጥ ነው በዚህ ሁሉ መከራ ውስጥ በዚህ ጭንቅ ውስጥ ግን መርደኪዮስ አልተናወጠም ነበር መጨረሻ ላይ ታውቃላችሁ ማን እንዳሸነፈ መርደኪዮስ አሸነፈ ሃማ በሰራው መስቀል ላይ ተሰቀል አለመናወጥ ታውቃላችሁ በህይወታችሁ እግዚአብሔር በጎ ነገር እንዲያደርግ ያደርጋል ዛሬም በዚህ ውስጥ የገባችሁ ሰዎች ለያንዳንዳችሁ መልእክቴ እንዲህ አትናወጡ የሚያናውጥ ነገር አለ ከመርደኪዮስ በላይ የሚያናውጥ ነገር የመጣባችሁ አይመስልኝም አንደኛ በሱ ላይ ሞት ነው የተፈረደበት በሱ ላይ ብቻ አይደለም አይሁድ ሁሉ እንዲጠፋ ነው አዋጅ የታወጀው ይሄ ሰው በዚህ ሁሉ የሚያናውጥ ነገር ግን በጽናት በነበረበት ቦታ ቆሞ ነበር ከዚህ የተነሳ እግዚአብሔር ነገሩን ገልብጦ ሃማ በሰራው መስቀል ላይ ሲሰቀል ታውታላችሁ ለጠላቶቻችሁ ልብ አትስጡ የሚያናውጣችሁ ነገር አመስግኑበት እግዚአብሔርን አክብሩበት ያኔ ተዋጊው እግዚአብሔር ምንም የማይሳነው እግዚአብሔር ተሸንፎ የማያውቅ እግዚአብሔር ከናንተ ሳይድ ይቆማል ያኔ ታሸንፋላችሁ መልእክቴ አንድ ነው በሚያናውጣው ነገር አትናወጡ
ይልቁኑ አመስግኑ። ያን ጊዜ እግዚአብሔር ከእናንተ ጋር ይቆማል። ድሉ የእናንተ ነው። መልካም ቀን ብያለሁ። ዘመናችሁ ይለምልም ባይ